የዛሬው ፊልማችን የሚጀምረው በ1307 በስዊዘርላንድ ነው። አውሮፓ በግርግር ውስጥ ስትሆን በጦርነት አፋፍ ላይ ትገኛለች። ዊልሄልም ቴል የተባለውና በልዩ ቀስት ውርወራ ብቃቱ የሚታወቀው የቀድሞ የመስቀለኛ ጦር ተዋጊ ከልጁ ዋልተር ጋር ለአደን ጉዞ በመዘጋጀት ላይ ነው። በሌላ በኩል ደግሞ ሶስት ገበሬዎች ወልፍሾት በመባል የሚታወቁትንና አስፈሪ የግብር ሰብሳቢዎች የሆኑትን የኦስትሪያ ፈረሰኞቹን ሲያልፉ ይመለከቷቸዋል። ከገበሬዎቹ አንዱ የሆነው ኮንራድ ፈረሰኞቹ ግብር ለመሰብሰብ ወደ እሱ ቤት እያመሩ መሆኑን ይገነዘባል። እቤት ውስጥ የኮንራድ ሚስት ከተለመደው ያነሰ ቢሆንም የተጠየቀችውን ግብር ታስረክባለች። ግብር ሰብሳቢው ግን በዚህ ሳይረካ ሚስቱ ለሰዎቹ ምግብ እንድታዘጋጅና ለሱ ደግሞ የሻወር ውሃ እንድታሞቅ ያዛታል። ይህ በእንዲህ እንዳለ በአቅራቢያው ባለው ጫካ ውስጥ ዊልሄልምና ዋልተር አጋዘን እያደኑ ነው። ዊልሄልም ለልጁ በጥንቃቄ እንዲያነጣጥር እየመከረው እነሱ አዳኞች እንጂ አርመኔዎች እንዳልሆኑ ያስታውሰዋል። ከዛ በኋላ ዋልተር ቀስቱን ይተኩሳል። ነገር ግን ማዕበል መነሳት በመጀመሩ ሳይመታው ይቀራል። ዊልሄልም መጠለያ ለመፈለግ ወደ መንደሩ መውረድ እንዳለባቸው ይወስናል። ወደ ኮንራድ ቤት ስንመለስ ኮንራድ የሚስቱን የጩኸት ድምፅ ሰምቶ በፍጥነት ወደ ቤት ይሮጣል። ነገር ግን ግብር ሰብሳቢው ሚስቱን ደፍሮ እንደገደላት ይደርስበታል። በዚህ ጊዜ ኮንራድ በከፍተኛ ቁጣና ሐዘን ተውጦ በስውር ወደ ውስጥ ይገባና ሰውየውን አንቆ ለመግደል ይሞክራል። በትግሉ ወቅት ጉዳት ቢደርስበትም እንኳን ኮንራድ ግብር ሰብሳቢውን ደጋግሞ በመውጋት ይገድለዋል። በመቀጠልም ወታደሮች እያሳደዱት ወደ ጫካው ይሸሻል። ማዕበሉ እየበረታ ሲመጣ ዊልሄልም የአካባቢውን አሳ አጥማጆች ጀልባዎቻቸውን ወደ አስተማማኝ ቦታ እንዲያስጠጉ ይረዳቸዋል። በዚህ ጊዜ ኮንራድ ቆስሎና ተስፋ ቆርጦ እዚያ ይደርሳል። የሆነውን ነገር አስረድቶ መርከበኞቹን ሐይቁን ለመሻገር እንዲረዱት ይለምናቸዋል። አሳ አጥማጆቹ ግን ለቤተሰቦቻቸው በመስጋት ፈቃደኛ ሳይሆኑ ሲቀሩ ዊልሄልም ግን ሊረዳው ወደፊት ይመጣል። ልጁን ዋልተርን ደግሞ እናቱን ፈልጎ ፈረሰኞቹን ይዛ በፏፏቴው አቅራቢያ እንዲያገኟቸው እንዲነግራት ይልከዋል። ብዙም ሳይቆዩ የወልፍሾት ፈረሰኞች መንደር ውስጥ ይደርሳሉ። ኮንራድን ለማግኘት በሚያደርጉት ጨካኝ ፍለጋ የመንደሩን ነዋሪዎች ይደበድባሉ፣ ቤቶችንም በእሳት ያቃጥሉ ነበር። ይህ በእንዲህ እንዳለ ዊልሄልምና ኮንራድ በጀልባ ሐይቁን አቋርጠው ማምለጥ ይሳካላቸዋል። በሌላ በኩል ደግሞ በኦስትሪያ በሚገኘው የሃብስበርግ ግንብ የግብር ሰብሳቢ መገደል ዜና ንጉሥ አልበርትን ያስቆጣዋል። ንጉሱም በግዛቱ ውስጥ ስርዓት እንዲያስከብር ገስለርን ገዢ አድርጎ ይሾመዋል። ቀጥሎም ንጉሱ ይበልጥ ተሰሚነቱን ለማጠናከር በገስለርና በእህቱ ልጅ ሌዲ በርታ የፖለቲካ ጋብቻ ያዘጋጃል። ወደ ፏፏቴው ስንመለስ የዊልሄልም ሚስት ፈረሶቹን ይዛ በፍጥነት ትደርሳለች። የኮንራድንም ቁስል ለማከም ትረዳለች። ነገር ግን ዊልሄልም በዚህ ጉዳይ ውስጥ ጣልቃ በመግባቱ በጣም እየተቆጣችው ነበር። ኮንራድን መርዳት ከባድ መከራ ሊያመጣ እንደሚችልም መጀመሪያ አስጠንቅቃው ነበር። ዊልሄልም ግን ኮንራድን መጠበቅ ትክክለኛ ነገር እንደሆነ በማመን ሐሳቡን ይገፋበታል። በመጨረሻ ሚስቱም ባሏ እንደማይመለስ አውቃ ተስፋን በመቁረጥ ትታው ትሄዳለች። ዊልሄልም ኮንራድን ወደ አንድ ታማኝ ጓደኛው ለመውሰድ ይወስናል። ይህ ሰው ከመስቀለኞቹ ጦርነት ጀምሮ አብሮት የነበረና ደህንነቱ የተጠበቀ መጠለያ ሊሰጠው የሚችል አንድ አሮጌ ባላባት ነው። ይህ በእንዲህ እንዳለ በስዊዘርላንድ በሚገኘው በአቲንግሃውሰን ግንብ የአቲንግሃውሰን ጌታ የወንድሙን ልጅ ልዑል ሩዴንዝን ይቀበለዋል። የአንድነት ተምሳሌት የሆነውንና የአንድ ዋንጫ የአክብሮት መጠጥ በማቅረብ አንድ ዋንጫ አንድ ልብ በማለት የቤተሰቦችን ባህል ያጋራዋል። ሩዴንዝ ግን በዚህ ነገር ብዙም ደስተኛ አልነበረም። ግብዣውን ውድቅ በማድረግ ህዝቡ የኦስትሪያውን ዘውድ ሞገስ መፈለግ እንዳለበት ይገልጻል። አቲንግሃውሰን ልጆች ስለሌሉት ሩዴንዝ የቤተሰቦቹን ውርስ ይረከባል ተብሎ ይጠበቃል። ይሁን እንጂ ሩዴንዝ ኦስትሪያውያን እነሱን እንደ ተራ የገበሬ መኳንንት አድርገው የሚቆጥሩበትን መንገድ በመጥላት ሐሳቡን ያጣጥለዋል። ይልቁንም በኦስትሪያ ከፍተኛ ማዕረግና ስልጣንን ማግኘት ይሻል። በሌላ በኩል ደግሞ ዊልሄልምና ኮንራድ የዊልሄልምን የድሮ የጦር ጓደኛ ወደሆነው ወደ ስታውፈከር ቤት ይደርሳሉ። እሱና ባለቤቱ ገርትሩድ ሞቅ ያለ አቀባበል አድርገውላቸው አብረው ምግብ ይመገባሉ። በራት ሰዓትም ገርትሩድ ከኦስትሪያውያን ጭቆና ለመላቀቅ ተነስተው መዋገት እንዳለባቸው በስሜት ትናገራለች። ዊልሄልም ግን ፈቃደኛ አልነበረም። ቤተሰቡን ለአደጋ ማጋለጥ አልፈለገምና ሰዎቹን ሰብስቦ ቢዋጋ እንኳን መጨረሻቸው ሞት ብቻ እንደሚሆን ይነግራታል። በዚህ መሃል በድንገት ገስለርና ሰዎቹ እዚያ ቤት ይደርሳሉ። ይህም ኮንራድን በከፍተኛ ሁኔታ ያስደነግጠዋል። ምክንያቱም እነሱ ወደዛ ቤት የመጡት እሱን ፈልገው እንደሆነ ያውቃል። ከጀርባ ሆነው ወዲያውኑ ኮንራድን የአገልጋይ ልብስ ያለብሱታል። ብዙም ጊዜ ሳያጠፉ
ገስለር በቦታው ላይ ፍተሻ እንዲደረግ ያዛል። በዚያው ቅጽበት ሁሉም ሰው በሱ ፊት ቆሞ እያለ ዊልሄልም ግን በዝምታ ተቀምጦ ምግቡን ሲበላ ያስተውላል። ገስለር የዊልሄምን ቀስት ያደንቃል። በቅርቡ ስለተፈጸመው የግብር ሰብሳቢው ግድያን በማንሳት በጥፋተኝነት ስሜት የሚንቀሳቀሰውን ሰው ይኖር እንደሆነ ለማወቅ ይሞክራል። ገስለር እየተናገረ ሳለ ኮንራድ በግልጽ መቃተትና መረበሽ ይጀምራል። የልቡ ትርታ ከመፍጠኑ የተነሳ ቁስሉ እንደገና ደም መፍሰስ ይጀምራል። ደሙም ልብሱን ያቆሽሸዋል። ዊልሄልም ግን የገስለርን ትኩረት ለመስረቅ ሲል የራሱን ቀስት ያቀብለዋል። በዚያው ቅጽበት ስታውፈከር ገስለርን አብሯቸው እንዲመገብ ይጋብዘዋል። ገስለር መጀመሪያ ይህንን ሲሰማ ግብዣውን ውድቅ አድርጎ ይወጣል። ነገር ግን ከሱ ቀጥሎ ያለው ሁለተኛው የጦር አዛዥ ስቴሳ የተባለው ጥርጣሬ ይገባዋል። ስቴሳ የሆነ የማይጥም ነገር እንዳለ ለገስለር ይነግረዋል። ገስለርም በሐሳቡ በመስማማት ዊልሄም ማን እንደሆነ እንዲያጣራ ያዘዋል። ከዚህ አስፈሪ ፍጥጫ በኋላ ስታውፈከር ወደ ቤቱ አደጋ ይዞ በመጣው በዊልሄልም ላይ ሲቆጣ፣ ገርትሩድ ግን አሁን ተባብሮ የመታገያ ጊዜ እንደሆነ ትከራከራለች። በመቀጠልም ዊልሄልም እና ኮንራድ ስታውፈከርን ይዘው ወደ አልትዶርፍ እንዲሄዱና ጥሩ አጋር ሊሆናቸው የሚችለውን ቄስ አባት ፈረስትን እንዲያገኙት ትገፋፋቸዋለች። ይህ በእንዲህ እንዳለ በኦስትሪያ ሩዴንስ ለንጉስ አልበርት አገልግሎቱን ለማቅረብ ቤተ መንግስት ይደርሳል። ነገር ግን እዛ እንደደረሰ ከሌዲ በርታ ጋር የፍቅር ግንኙነት እንዳለው ይገለጣል። እሷም ለስልጣንና ለስግብግብነት ሲል ነፍሱን እንዳሸጥ ለምነዋለች። በሌላ በኩል ወደ አልትዶርፍ በሚወስደው መንገድ ላይ ዊልሄልም፣ ኮንራድ እና ስታውፈከር አንድ ዘግናኝ ትዕይንት ይመለከታሉ። የኦስትሪያ ወታደሮች የአንድ ቤተሰብ ከብቶች በግፍ ሲወርሱና ለመቃወም የደፈረችውን ሴት ያለምንም ርኅራኄ ሲገድሏት ያስተውላሉ። ከቤተሰቡ አባላት አንዱና የተዋጣለት ተዋጊ የሆነውን ሜልሽታል ማጭድ በመያዝ በከፍተኛ ቁጣ ወታደሮችን በጭካኔ ይጨፈጭፋቸዋል። ተዋጊ ተጨማሪ ወታደሮች ሲደርሱ የሜልሽታል አባት ሕይወቱን ለማዳን ወደ ጫካ እንዲሸሽ ይለምነዋል። በሚሸሽበት ወቅትም ሜልሽታል ከዊልሄልም እና ከሌሎቹ ጋር ይጋጃል። እነሱም ተጨማሪ ደም መፋሰስ እንዳይኖር ይዘው ያስቆሙታል። ነገር ግን ወታደሮቹ አባቱን ማርከው ዘግናኝ ምርመራ ይጀምራሉ። ሜልሽታል በከፍተኛ ስቃይ እየተመለከተ ሳለ አንደኛው ወታደር ሽማግሌውን ሆዷቸው ላይ ይወጋቸዋል። በመጨረሻም ተስፋ የቆረጠው ሜልሽታል የአባቱን ስቃይ እንዲያበቃለት ዊልሄልምን ይለምነዋል። ዊልሄልምም በሐዘን ተስማምቶ ከሩቅ ርቀት በአንድ ፍላጻ ብቻ ሽማግሌውን በመምታት የእረፍት ሞት ይሰጣቸዋል። ወታደሮቹ ፍላጻውን ሲያዩ ብቻቸውን እንዳልሆኑ ሲረዱ ዊልሄልም እና ስታውፈከርን ቀስታቸውን በመጠቀም የቀሩትን ወታደሮች ያለምንም ስህተት ያረግፏቸዋል። በዚህ ጊዜ ከቦታው ሲሸሹ አመጹ በይፋ መጀመሩን ይረዳሉ። አራቱ ሰዎች በመጨረሻ አልትዶርፍ ይደርሳሉ። ነገር ግን እዚያም የኦስትሪያ ወታደሮች የመንደሩን ነዋሪዎች ሲያጠቁ ይመለከታሉ። ይህም ያ የነበራቸው ቁጣቸውንና ቁርጠኝነታቸውን ይበልጥ ያበራክተዋል። በሌላ በኩል ወደ ኋላ ተመልሰን ወደ ደም አፋሳሹ የደፈጣ ቦታ ስንመለስ ጀስለር እና የሆነውን ነገር ለመመርመር ከሰዎቹ ጋዛ ይደርሳል። በጭፍጨባው በጣም ተቆጥቶ ስለነበር ስቱሲ ገዳዮቹን እንዲያድን ያዘዋል። ጀስለር ከአንድ ሬሳ ላይ የወጣውን የቀስት ፍላጻ መርምሮ ወዲያውኑ የማን እንደሆነ ይለየዋል። በሌላ በኩል ደግሞ በዚያኑ ምሽት ዊልሄልም ከተከበሩት ቄስ አባት ጋር ይገናኛል። የዊልሄልም ሐሳብ የኦስትሪያን ወረራ ለመመከት ህዝቡን አስተባብረው እንዲያነሱና የነጻነት ድምጽ እንዲሆኗቸው ነበር። በሚቀጥለው ቀን ስዊዘርላንዳውያን ለማዋረድና የኦስትሪያን የበላይነት ለማሳየት ሲል ጀስለር በህዝብ አደባባዮች ላይ ምሰሶዎች እንዲቆሙና በእያንዳንዱ ምሰሶ ላይ የንጉሱን ስልጣን የሚወክል ኮፍያ እንዲቀመጥ ያዛል። አንድ አዋጅም ያወጣል። ማንኛውም ዜጋ በምሰሶው አጠገብ ሲያልፍ ለኮፍያው በመስገድ ተገዥነቱን ማሳየት አለበት። ዊልሄልም ግን ይህንን በኩራትና ባለመሸነፍ አይቀበለውም ነበር። ለመስገድም ፈቃደኛ አልነበረም። የጀስለር ወታደሮች ይህንን አጋጣሚ ተጠቅመው በቁጥጥር ስር ያውሉታል። የመንደሩ ነዋሪዎች በመቃወም ሲነሱ ጀስለር ከሩዴንዝ እና ከሌዲ በርታ ጋር እዛ ቦታ ይደርሳል። በጣም ጨካኝ በሆነ መንገድ ህዝቡ በከፍተኛ ቁጣ እየጮኸ እያለ ጀስለር ለዊልሄልም ነፃነቱን የሚያገኝበት አንድ እድል ይሰጠዋል። እሱም በገዛ ልጁ ራስ ላይ የተቀመጠችውን አፕል በቀስት መምታት ነበር። ዊልሄልም ይህንን ሲሰማ ምንም የማይቻል የሚመስል ኢላማ በተሳካ ሁኔታ ይመታል። ነገር ግን ዊልሄልም ልጁ ላይ አደጋ ቢደርስ ኖሮ ጀስለርን ለመግደል ሁለተኛ ፍላጻ አዘጋጅቶ እንደነበር ሲያምን ጀስለር እንደገና እንዲታሰር ያዘዋል። በዛ ሰዓት በዚህ ኢፍትሐዊነት የተቆጣው ሩዴንዝ ከጀስለር ጋር ሊዋጋ ቢሞክርም በፍጥነት ይሸነፋል። ከመወሰዱ በፊት ዊልሄልም ሩዴንዝን ወደ አቲንግሃውሰን ጌታ ተመልሶ ድጋፍ እንዲያሰባስብ ይነግረዋል።
ነገር ግን ሩዴንስ እዚያ ሲደርስ አጎቱ በሞት አፋፍ ላይ ይገኛል። በስተመጨረሻው ቅጽበት ሽማግሌው ጌታ ሩዴንስ የትውልድ ሀገሩ እንዲያከብር ይማጸኑታል። በዚህ የተነካው ሩዴንስ ለሀገሩ ነፃነት ለመቆም ቃል ይገባል። ብዙም ሳይቆይ ከሁለቱም ግዛቶች የተውጣጡ መሪዎች ተሰብስበው በመጨረሻ እንደ አንድ ሀገር ይተባበራሉ። ይህ በእንዲህ እንዳለ ዊልሄልም ቀደም ሲል ኮንራድ እንዲያመልጥ በረዳበት በዚህኛው ማዕበለኛ ሐይቅ ላይ በታጋዦች መርከብ እየተወሰደ ነው። ሌላ ኃይለኛ ማዕበል ሲነሳ ግን ጀልባዋ በባህር ዳርቻው ላይ ለመቆም ትገደዳለች። በርታ በድንገት ተከስታ በስውር ዊልሄልምን ነፃ ታወጣዋለች። ወደ ጫካው እየሸሹ እያሉም ዊልሄልም ጀስለር ወደ ኩስናክት እያመራ መሆኑን ከአካባቢው አድራኞች ይረዳል። በዛ ሰዓት ዊልሄልም በጠባብ ሸለቆ ውስጥ ለደፈጣ ይዘጋጃል። ምንም እንኳን ጀስለርን እጁ ላይ ማቁሰል ቢችልም ገዢው አምልጦ ይሄዳል። ከዛ በኋላ ዊልሄልምም ለመሸሽ ይገደዳል። ንጉስ አልበርት ለጀስለር የሚያደርገውን ድጋፍ እንዲያቆም ለመለመን ወደ ጉዞ ከመነሳቷ በፊት በርታ በዊልሄልም ላይ የበቀል ስሜት እንዳይሰፍንበት ትለምነዋለች። መዋጋት ያለበት በቁጣ ሳይሆን ዓላማ ኖሮት መሆን እንዳለበትም ትነግረዋለች። ዊልሄልም ከአመፀኞቹ ጋር ቢቀላቀልም በአልትዶርፍ የሚገኘው የጀስለር ጦር ሰፈር ላይ የተደረገው ጥቃት እንደከሸፈ ይረዳል። ጥቃቱ በአንድ ሰላይ አማካኝነት የተቀነባበረ ክህደት የነበረ ሲሆን በዚያ ግርግር ውስጥ ገርትሩድ ተገድላለች። ይህንንም ሲያውቅ ዊልሄልም በቁርጠኝነት የአመፀኞቹን መሪነት ተረክቦ በአዲስ ጥቃት ስልጠና መስጠት ይጀምራል። ጀስለር ከንጉስ አልበርት ተጨማሪ ጦር እየጠበቀ ለመመከት ሲዘጋጅ የአርበኞቹን ስብስብ ለሚመጣው ውጊያ ራሱን ያጠናክራል። በርታ ደግሞ ከእንግዲህ ዝም ላለማለፍ በመወሰን አጎቷን ንጉስ አልበርትን ስለ ጨካኝ አገዛዙ በድፍረት ትጋፈጠዋለች። በበቀል ስሜት ተይዛ በቁጥጥር ስር የምትውል ሲሆን የሞት ፍርድም ይፈረድባታል። ነገር ግን አንደኛው ደጉ ያጎቷ ልጅ እንድታመልጥ ይረዳታል። በመጨረሻም በርታ በድፍረት በተሞላበት እርምጃ አልበርትን ንጉሱን አልጋው ላይ እያለ ትገድለዋለች። ይህም በሀብስበርግ አገዛዝ ላይ ከባድ መለየት የማይቻል ምት ያሳርፋል። ይህ በእንዲህ እንዳለ ዊልሄልም የአመፁን የመጨረሻ ምዕራፍ ይጀምራል። በአልትዶርፍ በሮች ላይ ጀስለርን በመገዳደር በድፍረት የተሞላ የትኩረት ማዘናጊያ ያደርጋል። በዚሁ ጊዜ ሌሎች የአመፁ ተዋጊዎች በምስጢር መተላለፊያ መሬት ስር ወደ ከተማዋ ዘልቀው ይገባሉ። በለጋጎ ከተማዋን በሮች ተቆጣጥረው በሰፊው ይከፍቷቸዋል። ይህም የዊልሄልም ጦር ወደ መንደሩ እንዲጎርፍ ያስችለዋል። ከባድ ጦርነትም ይነሳል። ጀስለር በከፍተኛ ሁኔታ እየተዋጋ ሁለቱንም ሩዴንዝን፣ ስታውፋከርን ይገድላቸዋል። ተስፋ በቆረጠ እርምጃም የዊልሄልምን ልጅ ዋልተርን ይይዛል። የሀብስበርግ ተጨማሪ ጦር ደርሶ የጦርነቱን አቅጣጫ ይቀይረዋል በሚል ተስፋ የልጁንና የመንደሩን ነዋሪዎች ሕይወትን ያስፈራራል። ነገር ግን ንጉስ አልበርት መሞቱንና የነፍስ አድን ጦሩ መመለሱ ዜናው ይደርሰዋል። በዚህ ዜና ምክንያት የጀስለር ተስፋ ሲፈረክስ የእነሱ ሰዎችም እጃቸውን መስጠት ይጀምራሉ። ዋልተር መጫወቻ ለመሆን ባለመፍቀድ ከጀስለር እጅ ያመልጣል። ዊልሄልምም ከጠላቱ ጋር ፊት ለፊት ተገናኝቶ የመጨረሻውን ምት ለመስጠት ሲዘጋጅ፣ ዋልተር ግን እነሱ አዳኞች እንጂ አረመኔዎች እንዳልሆኑ በማስታወስ ያቆመዋል። በዚህ ንግግር የተነሳ ዊልሄልም ቀስቱን አውርዶ ይሄዳል። ጀስለርም የገዛ ውድቀቱን ውጤቱ እንዲጋፈጥ ይተዋዋል። ከ3 ቀናት በኋላ በጦርነት የደከመው ዊልሄልም ወደ ሰላማዊ ሕይወቱ ለመመለስ ይሞክራል። ነገር ግን ገና እንዳረፈ በርታ እሱን አግኝታ አሳዛኙን ዜና ትነግረዋለች። የአልበርት ልጅ የሆነችው አግነስ ለአባቷ ሞት በስዊዘርላንድ ሕዝብና በራሱ በዊልሄልም ላይ በቀል ለመውሰድ ምላለች። ይህ ማለት ደግሞ በጣም ጨለማና ደም አፋሳሽ የሆነ ትግል ከፊታቸው ያንዣብባል ማለት ነው። በዚህም የተነሳ የስዊዘርላንድ የነፃነት ተጋድሎ ገና አልተጠናቀቀም። ቪዲዮውን ከወደዱት የላይክ ምልክቱን ይጫኑ። ስለተመለከታችሁኝ በጣም አመሰግናለሁ። ተመሳሳይ ተጨማሪ ቪዲዮዎችን ለማየት ሰብስክራይብ ያድርጉ። በቀጣይ ቪዲዮ እንገናኛለን።